እኔ ጊዜ ፈጅ ብቻ ነው ያለው ጊዜ ወስዳለሁ ይቅርታ አንድ ጊዜ ና ኢምፖርታንት ነው ቴክስት ተደርጎ ስርዓት ያዢ አንቺ እንዴ ዳኒ ኖ ይሄዱ ነገጧት ይሄዱ በቃ አንዴ አዳምጪ እኔ ከሷ ጋር ለመከራከር ምናምን አይደለም ግን አንተ ባለፈው ሳምንታት ስትለምነኝ ነበር አይደል አክብሬክ እኮ ነው የጠራው አይደል እንዴ ዛሬ አለመታረቅሽ ዛሬ አልፈልግም ማለት ነው ይቆጭሻል ገባሽ አይደል በጣም ነው የሚቆጭሽ አይቆጨኝም ዳኒ በጣም ኢምፖርታንት ነገር ነው ዳኒ ከምንም በላይ ይሄን ነው የምትፈልገው ዳኒ ቀኙን ተሳስቤ አንተን በመልመዴ ወዲ ላለለ ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ ይታየኝ ይሆናል ያ ቀን ደግነቱ ብከፋም በውስጤ ላኑረው ህመሜን አባቱ ያደራ እንግዲህ ሐኪሜ። ሰላም ሰዎች እንዴት ናችሁ? ዛሬ በራሴ ቤት መጥቻለሁ። ይሄን ያደረኩበት ምክንያት ደግሞ አንዳንድ ግራ የተጋባችሁበት ነገሮች ስላሉ እነሱንም ማጥራት አለብን። በቃ ጽጌ ጋር ዳኒ ጋር እየተፈጠረ ያለው ነገር ደስ አይልም። መሀላቸው ሁለቱም እየተጎዱ ነው በዚህ ዙሪያ ላይ በመናምን እና ነገሮች ላይ እኔ ከሷ ጎን በመቆምበት ሰዓት የሱም ጓደኞች ደግሞ በሱ ጎን በሚቆሙበት ሰዓት ነገሮች በጣም እየሰፉ ያልሆነ አላስፈላጊ ጸቦች ምናምን እየመጡብን ነውና እሱንም ነገር ማራቅ ፈልጋለሁና እኔ ጋርም ግራ የገባችሁን ነገር ምናምን ማጥራት ስለምፈልግ ነው ዛሬ የመጣሁት። ሁለቱንም ጠርቻቸዋለሁ ጽጌንም ዳኒንም ነገሮችን ለማየት እንዲስማሙ ለማድረግ እንሞክራለን። ምክንያቱም እኔ ጽጌ በጣም ነው የምታሳዝነኝ። አጥፍታለች፣ ጥፋቷን ደግሞ አልካደችም፣ አላጠፋውም አላለችም ነበረ። ግን የዛ ሰዓት ላይ በጣም ብዙ ስቃዮችን አይታለች። ከሱ ይቅርታ ለማግኘትም የማይሆን አይነት ውሳኔዎችን እንዳይወስንም በጣም ብዙ ሞክራለችና እሱም ሆኑ ጓደኞቹ ሜቢ ለሱ ካላቸው ፍቅር የተነሳ ሊሆን ይችላል። ግን በትክክለኛው ወይ ትሪት አላደረጓትም ብዬ ስለማስብ ነው ከሷ ጋር ስቲክ ያደረኩት ከጎኗ የሆንኩት። እሱን ደግሞ ማድረጌ ትክክል ነው ብዬ አስባለሁ። ምክንያቱም እዚህ ጋር ተጎታም ምን ብላም ነገሮችን ትንሽ እንኳን የታዘነላት አልነበረም። ነገር ግን ያም ሆነ ዛሬ ማለት የምፈልገው አንድ ነገር ቢኖር ሁለቱም ሰላም መሆን አለባቸው። በመሀልኛ ተገኝተናል። እኛ ግን ፈልገነው ሳይሆን እንዴት ነው አንዳቸው እንዳይጎዱ አንዳቸው በቃ ባላንስ ለማድረግ ነበር ነገሩን። ባለፈውም የሆነው ነገር አይታችኋል። ዳኒ ቤት ድረስ መጥቶ ነበር ምናምን ያለ ጽጌ ያለ ፍላጎቷ አስገድቻት ነው እንዲያወሩ ምናምን ያደረኩት። ያው መጨረሻው አላማረም እንጂ ትንሽ ወደማንፈልገው መንገድ ሄደ እንጂና እሱም ጓደኛዬ ነው። ምንም ነገር ቢሆን ያሳዝነኛል። መሀላቸው ምንም አይነት ነገር እንዲገባ አልፈልግም ምናምንና ሁኔታዎች ነገሮች አስገድደውን ነው። ያንን ደግሞ በመናረግበት ሰዓት እንዳልኳችሁ ነው። በቃ እናንተ ጋር የማይሆን ነገር ኮንፊውዥን ተፈጥሯል ምናምንና እሱ ደግሞ ትክክል አይደለም። ጽጌ እዚህ ጋር ከጎኗ ማንም ባይኖር ኖሮ ዛሬ የት እንደምትደርስ አላቅም ነበር በእውነት። ውሏ አዳሯ በጠቅላላ ለቅሶ ነው፣ ምግብ አለመብላት ነው፣ መታመም ነው። መጨረሻውን ደግሞ አይታችሁታልና ከዛ በፊት ደግሞ እኔ አንዳንድ ለማድረግ ያሰብኳቸው ነገሮች ነበሩ። የሱንም ጓደኞች ፐርሰናሊ ለማናገር ሞክሬያለሁኝ። ደህና አይደለችም እቺ ልጅ፣ ሁኔታዋ ደህና አይደለም፣ መጨረሻው እንዴት እንደሚሆን አላቅም ምናምን ያልኳቸው ነበር። ግን እነሱም ለሱ በማሰብ እሱ ደግሞ ካለበት ሁኔታ እንዳይበስበት አይሆንም መነጋገር የለባቸው የሚለውን ነገር ያንጸባረቁ ነበር። ግን አይ አንደርስታንድ ጓደኛቸው ስለሆነ ይዛ ሰዓት ላይ ይሰማው የነበረ ነገር ስለሆነ ነው። ግን አት ዘ ኤንድ ኦፍ ዘ ዴይ ግን እነሱም ደግሞ እንዴት ነው ተገልብጠው ወዲያው እሱ ደህና ሲሆን ወደ እሷ መምጣት ሲፈልግ ደግሞ ወደ ህይወቷ መምጣታቸውን ነበር ያልወደድኩት። ምክንያቱም ትንሽ ለፍቼ ነበረ እንዲነጋገሩ ይቅርታን እንዲቀበል ዳኒ ከሱ ጋር ዋንታውን አውርተን ነበር ምናምንና ከታመመች በኋላ ነገሮች ከተበላሹ በኋላ ነው እነሱ ሰላም ይፈጠር ወደ ማለት የመጡትና ያን የተቃወምኩበት ምክንያት ይሄ ነበረ። በዛ ሰዓት በደናው ሰዓት ሁሉም ነገር መስተካከል ይችል ነበር። ፍቅረኛ ኤክስ የተባለችው ሳትመጣ ኤቭሪቲንግ ፊክስ መሆን ይችል ነበረ። በቃ የዛ ሰዓት ላይ የጽጌ ሀሳብ ይቅርታ እንጂ እንዴት ነው አላጠፋሁም ሳይሆን በቃ ወደኋላ ፍቅርሃለሁ ግን አሁን መሆን የለበትም ነው ነገርየው የነበረውና
ያን ነበር ለማንጸባረቅ የሞከርኩት። ዛሬ በቃ ነገሮች ሁሉ እንዲያበቁ ሰላም እንዲሆኑ ፈልጋለሁ። እኔ ዳኒም በጣም የተንከራተተ ነው ከሷ ቤት እኔ ቤት እሷም እየሸሸን ነው ብዙ ነገር እያደረግን ነውና ያ ነገር ደግሞ መሆን አለበት ብዬ አላስብም። መታረቅ ካለባቸው በሰላም ተነጋግረው ነው መሆን ያለበትና ዳኒ ጋም ደውዬላታለሁ ጽጌ ጋም ደውዬላታለሁ። ዛሬ ቻልነውን እንሞክራለን ማለት ነው ሰላም እንዲሆኑ እና ነገሮች አለ አይደለ እንዲጠሩ እናደርጋለን። የፈለገ ቢሆን እኔ እሷ ጓደኛዬ እንደምትወዳ ቃለው ፍቅሩ እንዳለቀቃት አቃለው ምናምንና አብሮነታቸውን በጣም ነው የምፈልገው። ግን ደግሞ at the same time ይሄ በጎን እየመጡ የሚፈጠሩ ድራማዎች አሉ ገብቷቸዋል። በጣም ህይወታቸውን እየበጠበጡ ያሉት እሱን ደግሞ በጣም ነው የምቃወመው። ምክንያቱም የፈለገ ነገር ቢሆን እዚህ ጋር ፍቅር ያዛት እንጂ ጽጌ የማይሆን አይነት ደረጃ ላይ እንድደርስ አልፈልግም። ከሁለቱም አንፃር ከጓደኝነታችን አንፃር ሰላም እንዲሆኑ እናደርጋለን ማለት ነው። አይ ቲንክ ቀድሞ ዳኒ የደረስኩ ነው ብሎኛል። ስለዚህ የሚሆነውን እናያለን። እሱ መሰለኝ እየመጣ ያለው። ስለዚህ እንግዲህ ዛሬ እግዚአብሔር ይርዳን ሰላም ይሆናል ወደሚለው ነው የምናደላው። እንዴት እንደሆነ አላቅም። ብቻውን አይደለም የመጣው ሜሮን አለች። ለምን እንደዚህ ማድረግ እንደተፈለገ አላቅም። በቃ እኔ አሁን ይሄ ነገር ነው የደከመኝም ግራ ይገባኝም። እስኪ ግን ብቻ በሰላም እንዲያልቅ እንሞክራለን። በሰላም ሁሉም ነገር እንዲፈታ እንሞክራለን። ምክንያቱም ሁላችንም ደክሞናል። እኔም እናንተም ሁሉም ሰው ደክሞታል ብዬ አስባለሁ። ሃይ ዳኒ እንዴት ነህ? ሃይ ሜሮን ሰላም ነሽ? እግዚአብሔር ይመስገን አለሁልሽ። ቤት ሰላም ነሽ? ደህና ነኝ እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንኳን ደህና ቆይሽ። ዛሬ እኔ ጠርቻችኋለሁ። ምክንያቱም ደግሞ ባንተና በጽጌ መሀል ያለው ነገር አለ። አንተም ሰላሙን ትፈልገዋለህ፣ እንድትጎዳ አትፈልግም። እኔም ደግሞ ጓደኛዬ ቢቻል ጥሩ ሆናችሁ ሰላም ሆናችሁ ማየት ፈልጋለሁ። ገባት? ምክንያቱም የሷን ስቃይ ያያየው ያለሁት እኔ ነኝ። ሰላም እንዲፈጠር በሁለታችሁ መሀል ሰላም እንዲሆን ፈልጋለሁ። አያስቅም ሜሮን አያስቅም። ምክንያቱም አትልጭሽ ጋር እኔ ልጨቃጨቅ አይደለም የመጣሁት። አታውሪኝ ከኔ ጋር ሲጀመር ማለት ነው። ሲጀመር እኔ አንተን ብቻ ነበር የፈለኩት። ምክንያቱም አንቺ መጣት ብቻ ምንድነሽ? አንቺ ብቻ ነው የምትጠሪው። መጣታችን ጓደኛ ነኝ። አዎ እኔ በጣም ደክሞኛል። ይልሽ ሜሮን ታውሪው በእናትሽ ጊዜ የለንም። እኛ ሌላ ቦታ እየነገርኩሽ እኮ ነው። እየተደወለ ነው። በቃ እኮ እኔ በጣም ደክሞኛል። መሀላቸው መግባት አልፈልግም። አንቺም ከመሀላቸው ብትወጪ መልካም ነው ብዬ አስባለሁ። እነዚህ ልጆች የሚለያዩ ልጆች አይደሉም። ገባሽ? አንድ ነገር ልንገርሽ ቤቴሌም፣ በመጀመሪያ ደረጃ ማለት ነው አልገባኝም። ራስሽን እንደሆነ ነገር እያየሽ ነው ያለሽው። ሁለት እንዴት አየው ነው ራሴ። ቆይ ልንገርሽ አንድ ጊዜ። በመጀመሪያ ደረጃ ማለት ነው ዳኒ እኔ መሀላቸው አልገባውም። ሁሌ ነው የምነግርሽ። ባለፈውም ከዚህ በፊትም ነግርሻለሁ። መሀላቸው አይደለም የገባሁት። እነሱ ማንንም መሀላቸው ቢገባ እሱና እሱ ካልፈቀዱ ሰው ስለገባ የሚለያዩ ሰው ስለገባ የሚታረቁ ሰዎች አይደሉም። ልክ ነኝ ዳኒ? ኤፍሱን የምትባለው የዳኒ አሁን ያለችው የዳኒ ፍቅረኛ በራሷ ሰዓት መታ እኔ እንደ ድንገት መንገድ ሆኜ ይዣት ተገናኙ እንጂ ኦሬዲ የሚያውቃት ልጅ ይሄ አዲስ ያጣበስኩት ምናምን አይደለው ወይ ምናምን አይደለው። በጣም እንደ ትልቅ ነገር እያደረግሽ ነው እያወራሽ። እኔ እዛን ሰዓት በቪዲዮ ባላመጣት እኮ ዳኒ ነገ ጧት ያመጣት ነበር ራሱ። ይሄን ማገናዘብ አለብሽ። ሁለተኛ ነገር ደግሞ እኔ ዳኒና ጽጌ እንዲለያዩ ምንም አላረኩም። እኔ ላይቭ ላይ ራሱ ታስታውሳለህ አይደል? ቀለበቱ ልድረስ ስንት ሰው ነው ኢቭን በጣም ብዙ ድግስ ተደግሶ። አንቺ ይሄን ነገር ላታስተውዩ ትቻለሽ። ሁሌ ከኔ ጋር ስለምትጨቃጨቂ ነው። በጣም ትልቅ ድግስ ተደግሶ ስንት መኪና እንዴት ነበር የተደረገው? መኪና ዲኮር በጣም ከውጭ ራሱ ሰው ደስ ብሏቸው በሁለቱ። እኔ እንደውም ውስጤ ታውቆኛል የሆነ ነገር ሊፈጠር እንደሚችል። ምክንያቱም እዛ ሰዓት ላይ ሬዲ ስላልነበረች ላይቭ ላይ ትዛይለን ቁጭ ብለን ስናወራ በጣም ብዙ ሰው ሚዜዎች ገብተው ስንት ነገር ማለት ነው የነበረው። እኔ እንዲጣሉ ይፈልጉ የዛን ሰዓት የሆነ ነገር እንል ነበር። እኔ ነገሮችን ለማስረዳት ላንቺ እንትን ስል ምናምን ነገር ነበር። ገባሽ? ምንድነው የተካሄደ ያለው ነገር? እኔ እኮ ላናግርህ እኮ ነው የጠራው አይደል እንዴ? ከመውጣት ትችያለሽ። እኔ እዚህ ጋር ፕሮግራሜን አታበላሽ ሜሮን። ትሰማኛለህ ዳኒ? አይውልህ ምንም ነገር ልካለው። ገባ? ያላነሳበት እኮ ምክንያት አለው አይደል እንዴ? ምን እየሆንሽ ነው? ምንድነው ልብስ ተቀራንቀሻል? ኧረ ጌታ ሆይ ልትበጠብጠኝ ነው የመጣችው ዳኒ? አልገባኝም። እኔ አንቺ ቀጠሮ የለኝም። በቃ እኮ ለምን ያለ ቀጠሮሽ እንደመጣሽ ማለት ለምን ግን ሳትጠሪ የምትመጪው? ለምን ሳትጠሪ መጣሽ? ሲጀመርም
ይኸውልህ አንድና አንድ ነገር የምነግርህ ነገር እኔ ሰላም በቃ እሺ ሜሮን አንድ ጊዜ ሰላም እባክሽ ሰላም አታደፍርሽ አታደፍርሽ ጓደኛሽ ሆንኩ መሰለሽ እራስሽ መሰለኝ ተጎተሽ የመጣሽው ነው አይደለም ኤኒዌይስ እኔ የመጣሁበት ነገር አንድና አንድ ሰላም እንድትሆኑ ነው አኒ ፓብናት በመድኃኒዓለም ዴቸር ብለው በታስመስኝ ሜሮን ለምን አትሄጂ በጣም የተቀለሰለስሽ በቃ ሂጂ ቀጠሮ አለን እኮ የበጠበጥሽ ነው ሂጂ በቃ ሂጂ እንዴ ዳኒ እኔ እኮ በስንት ሰዓት አክብሬ ያለሽ ጓደኝነት አለን አይደል መሀላችን ላይ ስለዚህ በቃ በስንት ሰዓት እኔ አንተም እንደዚህ እንድትሆን አልፈልግም ባለፈው ቤት መተህ ረጅም ሰዓት ነው በር ላይ ተቀመጥከው ምናምን ያ ሁሉ እንግልት ልክ አይደለም ገባክ ምክንያት አለው እንደዛ የሆነበት ነገር አንተ ማር ለሚቀመጠው የሚነሳው ምክንያት አለው አልነበርሽም አላየሽውም እንዴት ሲሆን እንደነበር አላየሽውም አሁን ደርሶ አሳቢያችሁ ነው እንደዛም ይሁን እባክሽ ጭራሽ ደግሞ ዛሬ ለዳኒ በቃ ዝም በይ አዎ ሆንኩኝ ስማኝ ዳኒ እባክሽ በእናትሽ 7 ወር ፈጠን በጣም ይሄ ነገር እንዲወራ ራስሽን ተቆጣጣ ትችያለሽ ታውጪው ደግሞ ምንም አይነት ነገር ካለ ደግሞ ማውጣት ትችያለሽ አትበጥብጪኝ እባክሽ ዝም በይ በቃ እኮ ዝም በይ ለምን ተዛዝ እንዳኔ በቃ እኮ ዝም አስብልልኝ እና ንግግር ይላልግ ነኝ አረለሽ ይኸውልህ ስለዚህ ያን ሁሉ ነገር ነው ሀፕ እንዲያደርግ አልፈልግም በመሃል ቤት ያንተ በኩል ያሉ ሰዎችን ባላቅ እኔ በጣም ተጨናንቄያለሁ ገባ ደስ ያለኝ አይደለም ጽጌም የታመመች ነው ሰላማን ያገኘች አይደለም እረፍት አታለች በመሃል ላይ ገብቶሃል ስለዚህ ሰላምን መውረድ ካለ እኔ በበኩሌ ማድረግ የምንችለውን ነገር ላድርግ ብዬ ነው ዛሬ ጠራችሁ ምክንያቱም ባለፈው ቤት እኔ ጋር ለማረፍ መታ ነበር ቤት ድረስ መታሃል አንተ ዳኒ ያየነውን ሁሉ ላይ ተናል ሻት በል በቃ እንዴ አልገባኝም ይፈልገዋል ለመታረቁን መጥቶ እኔ ይቅርታ ጠይቀዋል ገባሽ በቃ እኮ ስለታወሪ ወሬ እሺ ሻት በል ምክንያቱም የተባበርኩት እኔ እና ሰተ በቃ ጽጌ መጣችሁ ተገላገልኩኝ ምን የሚገላግል ገላግል እባክህ ዝም በይ ሰውን ነገረኛ አታርጊ በቃ በስራሽ ነው በቃ ሰው ሲታውሽ ትውት ታርጊ እኔ ትቼሻለሁ በቃ ትውት ታርጊሻለሁ በቃ እኔ አንቺ አንድ አይነት እኔን አጋፈጥሽ አንቺ በጣም ተክለስልሰሽ ደህና ነሽ እንኳን ደህና መጣሽ ደህና ነሽ ተሻለሽ በደንብ አልተገናኘንም ባለፈው ሰላም በይኝ እንጂ ምን ነው እንደምሽ ደህና ነሽ አንቺ ግን ትንሽ ከስተሻል ለምንድን ነው ምግብ ምናምን እየበላሽ አይደል? ምግብ እየበላሁ ስላልሆነ እኮ ቢያታ ተከላልሽ። እሺ ቤት ምንድነው? ጽጉዬልሽ አሁን ዛሬ አንቺንም ዳኒንም ላንቺ ሳልነግር ነው ዳኒንም የደወልኩለት ምክንያቱም ምንድነው ባለፈው ሀፕን ያደረገው ነገር አለ ገባሽ? ቤት ውስጥ ያሳለፍነው ነገር አለ ምናምንና ያ ደግሞ ትክክል ነው ብዬ አላሰብኩም። እኔ ውስጤ ሰላም ሊሰጠኝ አይደለም የሁለታችሁ ጉዳይ ገባሽ? ጽጌ ነገ ጧት ተመልሳችሁ የምትታረቁ ሰዎች ናችሁ ብዙ ነገር አለና ያንቺንም ሰላም ማጣት እያየው ነው ደህና አይደለሽም እሱን ደግሞ እንደምታዩ ነው ተመላላሽ ሆኗል ቤታችን ገባሽ ያ ደግሞ ትክክል ነው ብዬ አላሰብኩም መፈታት ያለበት ነገር ካለ ተፈቶ ሰላም ሆነ ያለበት ነገር ካለ ሰላም ሆነን እንደ ድሮ ወዳጅነቱ ቢቀጥል ገብቶሻል ሌላው ቢቀር እንኳን ወዳጆች ሆነን ይሄ በአጉል መታየቱ ቀርቶ ሁሉም ነገር ሰላም ሆኖ እባክሽ በጣም ሰላም ነን ከጽጌ ጋር እኮ አሁን የሚያምሽ ነገር አለ በቃ ሰላም እንደዚህ ሰላም ሲባል ነው ያምሻል እኛ ሰላም ነን ነው አይደለሽም ሰላም አይደለሽም እኔ ካንቺ ጋር ነው ሰላም አይደለሽም አይ ኖ ሰላም አይደለሽም ሜሮን ቤቲ ተናደሻል ስመጣም ጀምሮ ተናደሽ ይኸውልሽ ጽጌም ተቀይልሽ እኔ ዳኒ ነው የጠራሁት መጣች እባክሽ በቃ ጊዜ ስጭኝ እኔ ነኝ አይደለ ዛሬ ፕሮግራም አድርጌ በስንት ይጠራዋቸው አትበጥብጭኝ በቃ ማህል ምንድነው አንቺ ሐሳብሽ ምንድነው ሐሳቤ እባክሽ በቃ ሐሳቤም ተቀይልሽ ሁለታችሁ ሰላም እንድትሆኑ እንድንነጋገር ገባሽ ሰሞኑን የጋነሽ ነው ቤት ነው ጽጌ ደህና አይደለሽ እያየው ነው ምግብ እየተበላልሽ አይደለም ምናምን ገባሽ በመሃል ነገሮች የፈለገ ዛጋ በደልም ቢኖር መከፋፈል እንዴት ነው በቃ ሰላም ያልሆነ ከበደችሽ ማለት አልገባኝም ሐሳብሽ ነገር ምን ልታረጊ ነው መንገር የምትፈልጊው ነገር በቪዲዮ መተሽ መናገር ዝም በይ በቪዲዮ መናገር አፍሽን ዝግና ሐሳባ ዝም በይ እሷ ዝም ተባልሽ በጣም ማለት ዝም አልኳት ምንድነው አንቺ ሐሳቤ አንዴ ኖ ምን አስብሽ ዝም ብለሽ ባይዘው ዝም ስለዚህ አልገባኝ ቆይ ኩል አንቺ ማለት ነው አንድ ቤት እየኖራችሁ ለምን አታወሪያትም ይሄን ወሬ እዚህ ጋር ተሽከኛ ጋር ለምን ታወሪያታለሽ አንቺ እኔና እሷ መሀል ለመግባት ማትፈነቂው ድንጋይ የለም ለምን ይመስልሻል እንደዛም ታደርጊው ለምን መሰለሽ እንደዛም ታደርጊው
ድሮ ገብቶሻል ብዙ ነገር ጽጌ አውርተኛለች ምናምን እንደፈለግሽ ሳይድ እየቀያየሽ እንደፈለግሽ ነበር የምታናውጫቸው ገባሽ ዛሬ ይሄን ማድረግ ቤቲ ዛሬ ይሄን ማድረግ አንቺ ምን ልታረጊ አሁን እየበጠበጠችኝ ነው ባይዘዌ ናይ ምን ነው ለምን ሀሳብራት የምትችለው ነገር መንገር የምትፈልጊው ነገር ቪዲዮ ደቅነሽ አይደለም የምታወሪ አይመለከትሽም አንድ ቤት እየኖርሽ እሷ አንቺ ወይስ ከበደች አዲስ ነገር እኮ አይደለም ለሷ የምናገረው ማለት የምትከብደኝ ቀኝ እጅሽ ወይ ግራ እጅሽ ይከብድሻል እንዴ ልትከብደኝ አትችልም እኮ ቤቲ ምን ነው ሀሳቡ ንገሪና አልይ ለምሳሌ ታሶራኝ እያቻለች አይደለም እዚህ ጋር መቆሙን አልፈለኩት ስሚኝ ለአንቺ ወዳጅ ነኝ ነው ያልሽና ከተረዳችሽ ምንድነው እሺ ምንድነው ዝም በይና በያት አንድ ጊዜ እንድትበጠብጠኝ አልፈልግም እሺ በቃ ፕሊዝ ሜሪ እዚህ ጋር መቆም ያልፈለግሽበት ምክንያት ቆይ ዳኒ እንዴት ታውት እና ጽጌ አብሬሽ ስላለው ደግሞ ገባሽ አሁን እኔ ጋር ስላለሽ ዴት ስለማይሽ ደና አይደለሽ ያ ነገር ደግሞ ያሳስበኛል ገባሽ ምግብ እየተበላለሽ አይደለም ሰላማዊ እንቅልፍ እየተኛሽ አይደለም ገብቶሻል ጽጌ የፈለገ ነገር ቢሆን ደግሞ እኔ ይሄን እያየሁ ዝም ማለት አልችልም ስለዚህ ያለውን ነገር ገባሽ ሰላም ለማድረግ በቃ ቢያንስ የፈለገ ነገር ይሁን ሰላም ይኮን ሞክረናል ብዙ ጸቡ ሰላም ያመጣልን አይደለም ነገር የሞክርሽ ቤት ሁሉ ነገር ተቀልሽ አውቃለሁ ግን ሰላም ነኝ ይሄን ለማውራት ከሆነ ሰላም ነኝ አይውልሽ አውቃለሁ እንሄዳለን እና ግን ለማስታረቅ ነው አልታረቅም ማን ለምን አልታረቅ በቃ አልታረቅ መታረቅ አልፈልግ አንተ ነኝ ለመታረቅ ፈልገህ እስኪ አታስመስል ዛሬ እንኳን አታስመስል ምን ተገኝቶ ነው አንቺ ለመታረቅ አልፈልግሽ አንተ ይቅርታ ስትይቂኛል ነበር እንዴ ጽጌ በቃ ደግሞ አንዳንዴ አምባገነን አትሁኝ እረፍ ያውሩበትን በይ ያውሩበት አላዋራውሽም ስርዓት ይኑርሽ አምባገነንነት እኮ አይደለም እኮ ምንድነው ሀሳቡን ኖ እሱን የጠራኝ እሺ እኔ ነኝ የጠራሁት እግዚአብሔር በስነ ስርዓት አውራት እኔ ጠራሁሽ ገባሽ አዋራት በቃ በስነ ስርዓት ይወሮት ለምን ደግሞ መታረቅ ያልኩት ማርያምን ከስታለች አይት ለምን ደግሞ መታረቅ ለምን ደግሞ አትይኝ እንዴ ይኸውልሽ ጽጌ እያየሻዋርኝ እያየሁሽ አይደል ያሉት ለምን ደግሞ መታረቅ ያልፈለግሽው በቃ ስላልፈለኩ ዳኒ አንተ ፍላጎትህ ምንድነው በይሳት ምክንያቱም ባለፈው በጣም ደስ የምትለኝ ነገር ኢግኖር አድርገህ የምታልፋቸው ነገሮች በጣም ደስ ባለ ትዳር እኮ ነው ለምንድን ነው የምትረሳው ዝም ብላ ትንጠላጠል እንጂ ቤት ያው ምንድነው ሀሳብሽ ባለ ትዳር ነኝ አይደለ ተወኝ በቃ በቃ ፍቅረኛ ላይ ተወኝ የኔ ነገር ስለሆነ የሚገናው ይኸውልሽ ጽጌ ባለፈው ቤት መጥቶ ምናምን ነገር እዚህ መሆን የለብሽም ሰላሚኒን ሳይኖርና ብዙ አይነት ነገሮችን አውርቷል ገባሽ እዚህ ጋር ደግሞ አት ዘ ሴም ታይም እንደምልሽ ነው የሆነ መጨረሻችሁ ሰላም የሚሆን ይመስለኛል ገባሽ ሰላም ባይሆን እንኳን እርቁ ኖርማል ነገር እንድትሆኑ ፈልጋለሁ ግን አት ዘ ሴም ታይም እሱም እየተረበሸ ነው እዛ ጋር ገብቶሻል ጽጌ እዚህ ጋር ማይሆን ነገር እየሆነች ነው ማይሆን ነገር እየተቆረቆርኩ ሳይሆን እኔ አንቺን እንደምመክርሽ ነው የሚያስበው የሚያደርገው ምናምን ገብቶሻል አይደለም ያን ነገር ደግሞ ነው ያልፈልገውም ጽጌ የፈለገ ነገር ቢሆን ምንድነው አልገባኝ መሀላችሁ ሰው እንዲገባ አልፈልግም እኔን ጨምሮ ሰላም እንድትሆኑ ነው ፈልገው እርቅ ተፈጥሮ መሆን ያለበት ነገር አብራችሁ ታረቃላችሁ እና ታስታርቂኝ ነው ሰላም ሁኑ ጽጌ በቃ ሰላም ሁኑ በቃ እሱ ነው የምፈልገው ጽጌ የምርሽና እኔ ከሱ ጋር ሰላም ሆነ የነበረብኝ ሰው ነን ስንት ነገር አውርተናል አውቃለሁ ልታስታርቂኝ ደህና አይደለሽም ጽጌ ደህና አይደለሽም ከኔ ጋር ሰላም መሆን አትፈልጊ ነው ከኔ ጋር ሁሌ እንጣላሽ ሁሌ እንተጋጨን ሁሌ አንተ እኮ አስገድደህ ከቤቴ ቤት ውጪ ነይ እኔ ቤቴ ልውሰድሽ አልክ ሰው ነው እኮ ደፋር ነህ በጣም አዎ ይሄ ደግሞ ትክክል አይደለም እኔ አንተ ባታስገድዳትም ምናምን ነገር ቤት ያለሽ ሰው ነሽ ጽጌ ቤት አትሽ አይደለም እኔ ጋር የመጣሽ ሰላም ፈልገሽ ነው እኔ ጋር የመጣሽ አይደለም ነገር ግን አት ዘ ሴም ታይም ደግሞ እንዴት ነው ትንሽም ጊዜ ካስፈለገሽ ምናምን ነገር እየበጠበጠን ስለሆነ እሱን ነገር የሚያርፍ ከሆነ የተወሰነ ጊዜም እንዴት ነው የሚለውን ነገር እንስማው እናዳምጠው ወይ ወደ ቤት ተመለሽ እኮ ነው እያለችሽ ያለችው ምን መሰለሽ ብቻሽን ሁኚ ጊዜው ሰጂ ምክንያቱም እኔ ጋር ተሸሽገሽ ነው ያለሽው ነገር ግን ዳኒም አንቺን እንደልብ እንዲያገኝሽ አንቺና ዳኒ አንተ እንደልብ እንድታገኛት አይደለም አንተ እንደልብ እንድታገኛት ሳይሆን ጊዜ ሰጥተሽ የምትፈልጊውን ነገር ጽጌ ለማድረግ ምን ጊዜ ያስፈልግሻል እንደዚህ ያስፈልግሻል እኮ ምን ቤት መሄድ አለብሽ ቤት መሆን አለብሽ ምክንያቱም በዚህ ጋር እኔ በመሀል ነገሩን ያተረማመስኩኝ እየመሰላቸው ነው ጽጌ ስለዚህ ወደ ቤት ተመልሽ ያልሽ ነው ፍጹም ከቤት ውጪልኝ ያልሽ ነው በጭራሽ እዛ እንደማሸቀልሽ አይደለም እኔ በወጣልሽ ይሻለኛል አንቺ ከመጣሽ እና ለምን እንደዚህ ያልሽኝ ጊዜ ያስፈልግሻል ደህና አይደለሽም አንቺ አስባለሽ እኮ ነው ደህና አይደለሽም ላንቺ አስባ እኮ ነው ከቤት ውጪ ያልሽ ነው ከኔ ጋር ይኸውልሽ አንድ ነገር እንገጽ ግን እናንቺ ቀንም ለልጅ ነው ምናወራው ግዴታሽ እኮ ተጫታለሽ የሷ ቤት ነው እሺ ይሄ ግዴታ አይደለም ግዴታ ሆኖ አልፈልግም ትኖሪያታለሽ ግን እንደዚህ ሆነሽ አይሆንም ገባሽ ጊዜ ያስፈልግሻል ማሰብ አለብሽ ትክክለኛው ነገር መወሰን መቻል አለብን ነው በቃ ገባሽ እዚህ ጋር እንደ ጨዋታ ወደዚህ አንበል በቃ አንቺም ጊዜ ምንድነው እኮ አልገባኝም በቃ አወሳሰብሽብኝ ሰላም ይፈጠር ነው
ከቤት ውጭልኝ ሳይሆን ጊዜ ወስደሽ አልላትም ውጭ የሚባለው አይባልም። ካልሆነም ደግሞ እኔ የተወሰነ ሰዓት ላይ እሄድና የተወሰነ ጊዜ ቤት ውስጥ ብቻሽን ሙኝና አስቢበት የለብሽም። አስቻለብኝ ነው ይወጣልሽ ውጭ አይደለም ነው በቃ ችግር የለውም። የመውጣትና የመግባት ጉዳይ አይደለም ጽጌ፣ ጊዜ ወስደሽ የምትፈልጊው ነገር አስቢበት ነው። እዛ ጋር አስቢበት። ልክ እኮ እሱ እንደዚህ እንደፈለገ እንዲፈነጭብኝ ነው የምትፈልጊው። በጭራሽ እኔ ጊዜ ፈጅ ብቻ ነው ያለው ጽጌ። ይቅርታን ጊዜ ኢምፖርታንት ነው። ቴክስት ተደርጎ ስርዓት ያዢ አንቺ እንዴ ዳንኤል ኖ ይሄዱ ነገ ጠዋት ይሄዱ። በቃ አንዴ አዳምጪ። እኔ ከሷ ጋር ለመከራከር ምናምን አይደለም፣ ግን አንተ ባለፈው ሳምንታት ስትለምነኝ ነበር አይደል? አክብሬክ እኮ ነው የጠራሁት አይደል እንዴ? ዛሬ አለመታረቅሽ ዛሬ አልፈልግም ማለት ነው። ይቆጭሻል። ገባሽ አይደል? በጣም ነው የሚቆጭሽ። አይቆጨኝም ዳኒ በጣም ኢምፖርታንት ነገር ነው ዳኒ። ከምንም በላይ ይሄን ነው የምትፈልገው ዳኒ። ጽግሻቻው የኔማ ይኸውልህ ጽጌ፣ አንድ ነገር ነገርሽ ነገር መር እነሱን ጠርተሽ አንቺሽ ምን ታስፈነጭብኝ? አያስፈልጉም። በቃ አጠፋው። በቃ ለምን ትቀልሽ ነው ጽጌ? ደህና አይደለሽም። በቃ እየበላሽ አይደለም ምግብ። በጣም የተሰቃየሽብኝ ነው። እኔ እሱን አልፈልግም። ብቻዬን ሆኜ የማስብበት ጊዜ ስጭኝ። አሁን ከአንቺ ጋር ማውራት በጣም ስሜታዊ እያደረገኝ ካሜራ ፊትም በሌላዊ በቃ በሌላዊ ደግሞ እንድታስቢ አልፈልግም። ኖ በሌላዊ አይደለም። እኔ ጊዜ እንድትወስጂ በቃ ሰላም መሆን ከተቻለም ሰላም እንዲሆን ነው እንጂ ቀኝ እጅ ግራ እጅ እኮ አይከብድሽም አይደል እንዴ? አንቺ ማለት እኮ እህቴ ነሽ፣ ከእህትም በላይ ነሽ ጽጌ። ያንን ደግሞ በጭራሽ እንደዚህ እንድታስቢኝ እንደዚህ እንድትሆኝብኝም አልፈልግም። በቃ ባህላችሁ ላይ ድራማ እንዳይፈጠር በቃ ነገሮችን ሲምፕል ለማድረግ በመሞከር ነው እሺ፣ እንጂ በጭራሽ ብቻ ይሉንሽ እሺ። በቃ አብረን እንዳለን ነው ደግሞ ኖ እኔ ብቻ ይልት ጽጌ ምን አይነት ጓደኝነት እንደሆነ አላውቅም በእውነቱ። አሁን ጽጌን ማናገር ስላለብኝ እኔ ከቤት ውጭ ልኝም ሳይሆን እኔ ከኔ ቤት በላይ የሷ ቤት ነው። ግን በቃ እንድትጎዳብኝ ካለመፈለግ ነው አሁን እሷን ላውራት። ኤኒዌይስ ይሄን ይመስል ነበር እንዳያችሁት ነው። በቃ ቴንኪው፣ አመሰግናለሁ።